ሰላም ሰላም ጤና ይስጥልኝ ውድ የወንበር ሚዲያ ተከታታዮች እንደምን አላችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ዛሬ እንግዲህ የምናየው ማለት ነው ቀለል ባለ መልኩ እናንተን በሚገባችሁ መልኩ በፀሐይና በጨረቃ መካከል ያለው ልዩነት ወይም ተርፈ ዘመን የምንለውን አበቅቴን በየአመቱ እሱን አበቅቴን እናሰላለን፣ ወንበርን እናሰላለን፣ መጥቅን እናሰላለን። ለቻናሉ አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ ይሁኑ። እዚህ ወደ መጀመሪያው ስመጣ መጥቅንና አበቅቴን ለማግኘት መጀመሪያ ወንበርን ማግኘት ይቀላል ማለት ነው። ስለዚህ ወንበርን ካላገኘነ አበቅቴንና መጥቅን ማግኘት አንችልም። በነገራችን ላይ ወንበር ማለት ምን ማለት ነው? ወንበር ማለት መጥቅና አበቅቴን የሚያስገኝልን ቁጥር ማለት ነው። ወንበር እኩል ይሆናል፣ ቀመሩን ያዙልኝ። አሁን ወንበር እኩል ይሆናል ትላላችሁ። ከዛ ምን ትላላችሁ? ዓመተ ፍዳ ሲደመር ማን ዓመተ ምህረት እኩል ይሆናል ዓመተ ዓለም ይመጣል ማለት ነው። ዓመተ ዓለም ይመጣል። ከዚህም በኋላ እንደገና ትመጡና ቀመሩን ትይዙልኛላችሁ። ዓመተ ዓለም ሲካፈል ለስንት ታረጉታላችሁ? ለ532 ለአብይ ቀመር ይሄው ለ532 ለ532 እኩል ይሆናለኝ ድርሻ አለ። ከዛ ድርሻ አለ። ከዚያ ምን አለ? ቀሪ አለ። በባህር ሐሳብ ትምህርት ሁልጊዜም የሚያገለግለን ቀሪ ነው። ቀሪ አለ። ከቀሪ ላይ ቀሪው እንደገና ሲካፈል እዚህ ላይ ልምጣና ቀሪው ሲካፈል ለስንት? ለ76 ዓመት ወይም ደግሞ ለአውደ ማህተም ማለት ነው። እንደገና 76 ሲካፈል ለ76 እኩል ይሆናል ድርሻ አለ። ድርሻው እንደገና መልሶ ቀሪው አለ። ቀሪው ሲካፈል ለስንት? ለ19 ማለት ነው። ከዛም በኋላ ለ19 ሲቀነስ ከቀሪው ላይ አንድ እኩል ይሆናል ማን ይገኛል አልኳችሁ? ወንበርን ማግኘት እንችላለን ማለት ነው። አሁን በምሳሌ እንረዳ። የመቼን ዓመተ ምህረት የፈለጋችሁትን ዓመተ ምህረት መስራት ትችላላችሁ። 4 ምሳሌዎች እሰጣችኋለሁ። ከአራቱ ውስጥ ተመሳሳይ ነው ገብቶናል ብላችሁ ብታልፉ ትሸወዳላችሁ። ለምን ካላችሁኝ እያንዳንዷ ነገር በውስጧ ያለችውን መጨረሻ ላይ የምትለያይ ምሳሌ ስላለ ማለት ነውና በሱ እንዳትሸወዱ። አራቱንም ምሳሌዎች በደንብ አድርጋችሁ እንድትከታተሉኝ እፈልጋለሁ። ተመሳሳይ መስሏችሁ እንዳታሳልፉት ብዬ ነው ይሄን ያልኳችሁ ማለት ነው። አሁን የመቼን ልስራ? 2012 ይኸው እዚህ ጋር ላይ ዓመተ ፍዳ አለ፣ ዓመተ ምህረት አለ። ቢቀያየር ያው ችግር የለውም። ነገር ግን ለእናንተ እንዲገባችሁ ዓመተ ፍዳውን ላንጣ፣ ችግር የለውም ለእናንተ በዚህ በቀመሩ መሰረት። ዓመተ ፍዳ ማን ነው? 5500 ዘመን 5500 ዘመን ማለት ነው። ይሄን እንዳትረሱት። ክፍል 1 ላይ ተምረናለኝ። 5500 ዘመን ሲደመር ስንት? ዓመተ ምህረት የስንት ነው አሁን የምናሰላ ያልኳችሁ? የ2012 2012 እኩል ይሆናል ዓመተ ዓለም ማን ይመጣል? 7512 ይመጣል። 7500 አሁን 7512 ሲካፈል ለስንት? ለ532 ዓመት። ይሄ ክፍል 3 ላይ በደንብ ተምረናል። ክፍል 3 ላይ ስለዚህ ቁጥር ሄዳችሁ እዩ። ስለዚህ 532 ምን ጊዜም ነው ይሄ ጊቭን ነው በቃ። ስለዚህ ትርጉሙ ግን አለው። ከኋላ ሄዳችሁ ተመልከቱ። ለ532 ስታካፍሉ ከዚህ ጋር በስልክ አካፍዬ ልንገራችሁ። 7512 ሲካፈል ለ532 እኩል ይሆናል ስንት ይመጣል? እኩል ይሆናል 14። ቀሪ ስንት ይመጣል ማለት ነው? ቀሪዋን ለማስራት አሁን ልብ በሉ። በስልካችሁ ስታካፍሉ አንዲት ነገር ልንገራችሁ። 14.120030075 19 ነው የመጣ። አሁን በዚህ እንደዚህ እያደረጋችሁ በማካፈል ምናምን በዚያ በማትሱ ስትለፋቱ ስልካችሁ ጋር ቀጥታ አለ። ከዚህ ላይ ልክ እንደማሳያችሁ ይሄው እዚህ ላይ ቀረብ አድርጌ ላሳያችሁ። ስለዚህ ይታያችኋል አይደለ? ስለዚህ ይሄው 14 ቀሪ የሆነ ነጥብ አለ። አሁን ምን አደርጋለሁ መሰላችሁ? 14ን አጠፋታለሁ። አሁን ይሄው 14ን አጠፋታለሁ። 14ን ከዚያ ማንን እጨምርባታለሁ? ዜሮ። ከዛ ዜሮን ሳደርጋት ማለት ነው ከዚያ ሲባዛ ባካፈልኩበት ቀሪውን ለማግኘት ነው። በቃ አጭር መንገድ እየነገርኳችሁ ነው። ቀሪውን በ532 እኩል ይሆናል ስንት መጣ? 64 ቀሪ 64
4 መጣ ማለት ነው። ቀሪ 64። አሁን ለማካፈል እንዲመቻችሁ እንደዚህ የሆነን ቁጥር ምን ተራላችሁ ታካፍላላችሁ። ቀሪውን ለማግኘት ከድርሻው ላይ ዜሮን ትጨምሩና ባካፈላችሁበት ቁጥር ስታባዙት ቀሪውን ታገኛላችሁ ባጭር ማለት ነው። 64 መጣ። ከዚያ ለማን አካፍሉት ይላለኝ? ለ76 አካፍሉት ይላል። እዚህ ላይ ድርሻ አለ፣ ድርሻው 14 መጣ፣ ቀሪ አለ፣ ለ76 አካፍሉ ይላል። አሁን 64 ለ76 መካፈል አይችልም እና ለማን እናካፍለው? አልፈን እንሄዳለን። ለ19 ሲካፈል ለ19። ስለዚህ 64 እናድርጋውንም ከስልካችን ላይ 64 ሲካፈል ለ19 እኩል ይሆናል ስንት መጣ? 3 ቀሪ ስንት ይመጣልኝ? አሁንም 3 ቀሪ ብሎ 3 ነጥብ 3 6 8 4 2 1 0 5 2 6 ነው የመጣ። ስለዚህ ቀሪዋን ለማወቅ 3ን አጠፋና ከ3 ላይ ማንን መጨመር ነው የሚጠበቅብኝ? ከ3 ላይ 0ን እጨምራለሁ። ያካፈልኩት በማን ነው? በ19 ነው። ሲባዛ በ19 እኩል ይሆናል 6.9 ይመጣል። ሲጠጋጋ 7 ይመጣል ማለት ነው። ስለዚህ 7 3 ቀሪ 7። አሁን ይህ ሁላ ማንን ለማግኘት ነው? ወንበርን ለማግኘት ማለት ነው። ከዛ አሃደ ዕለት ለዘመን ይላል። ያ ማለት ምንድነው? አንዱን ለዘመን ስጠው በሚለው አዋጅ መሰረት ሲቀነስ አንድ ምን ጊዜም ትቀንሱበታላችሁ እኩል ይሆናል 6 ይመጣል። የ2012 ዓመተ ምህረት ወንበሩ ማን ነው? 6 ነው። ከዚህም በኋላ ማንን እናሰላለን? ልብ በሉ። ከዚህም በኋላ ማንን ነው የምናሰለው? ወንበሩ 6 ከመጣ በጣም አሪፍ። ወንበሩ 6 ከመጣ ከዛ ቀጣይ ማንን ነው የማሰለው? አበቅቴን ማለት ነው። እዚች ላይ አንዲት ነገር ያዙልኝ። አበቅቴ ሲደመር ማን? መጥቅ እኩል ይሆናል ምንድነው? 30 ነው የሚመጣ። ከዚህ አይበልጡ። እችን ያዙልኝ። አሁን ወንበር ስንት አምጥቻለሁ? 6። አሁን ጥንት አበቅቴዋ አበቅቴ እኩል ይሆናል ማን? ጥንት አበቅቴ ሲባዛ በማን? በወንበር ማለት ነው። ወንበር እኩል ይሆናል ማን ያመጣል? አበቅቴ። ጥንት አበቅቴዋ ማናት ነው? ቅዱስ ዲሜጥሮስ በየገውቶ ክፍል 1 እና ክፍል 2 ተምረናል። ያ ቁጥር ማን ነው? 11 ሲባዛ በስንት? ወንበር ስንት ነው? ወንበር 6 አይደል? ያመጣ ነው 6 እኩል ይሆናል ስንት መጣ? 66 መጣ ማለት ነው። 66። አሁን 66 ከስንት በልጧል? ከ30 በልጧል። ከ30 ከበለጠ በ30 መግደፍ ማካፈል። ስለዚህ እናካፍለው እስኪ ከዚህ ላይ 66 በጣም አሪፍ 66 ሲካፈል ለስንት? ለ30 እኩል ይሆናል ስንት ይመጣል? ሁለት ቀሪ ነው የሚያገለግል ብለናለኝ። ስለዚህ ለ30 ድል ያካፈልኩተኝ 0ን ጨምርና ሲባዛ በ30 እኩል ይሆናል ስንት ይመጣል? 6 ይመጣል ማለት ነው። ስለዚህ የ2012 ዓመተ ምህረት አበቅቴው ስንት ነበር ካላችሁኝ? 6 ነበረ ማለት ነው። አይሺ መጥቅንስ እንዴት አድርገን እናገኛለን? መጥቅ እኩል ይሆናል ማን ሲባዛ? ጥንተ መጥቅ ሲባዛ በማን? በወንበር ማለት ነው። ወንበር። አሁን ስለዚህ ጥንተ መጥቅ ማን ነው? 19 ሲባዛ በስንት? ስለዚህ ወንበሩ ስንት አምጥተናል? 6 እኩል ይሆናልኝ። ስለዚህ ስንት ይሆናል? 19 ሲባዛ በስንት? በወንበሩ በ6 እኩል ይሆናል ስንት ይመጣልኝ? 114 ይመጣል። 114 አሁን በ30 ማካፈል ነው። ሲካፈል ለስንት? ለ30 ማለት ነው። 114 ሲካፈል ለ30 እኩል ይሆናል 3.8 መጣ። ዜሮን አጠፋና ዜሮን አድርግና በማን ነው ያካፈልኩት? በ30 ሲባዛ በ30 ቀሪው ስንት ይሆናል? 24 ይሆናል ማለት ነው። 24 ቀሪ ይሆናል ማለት ነው። ስለዚህ አበቅቴው ስንት ነው? መጥቁ ስንት ነው ማለት ነው? 24 ነው ማለት ነው። አሁን ከላይ ምን ብያቸዋለሁ? አበቅቴ ሲደመር መጥቅ እኩል ይሆናል 30 ብያቸዋለሁ። ስለዚህ አበቅቴው ስንት ነው? 6 መጥቁ ስንት ነው? 24 24 ሲደመር 6 እኩል ይሆናል 30 ማለት ነው። ወሮችን እኮ ነው አሁን እያሰላን ያለ ማለት ነው። ስለዚህ የ2012 ዓመተ ምህረት አበቅቴና መጥቅ እነዚህ ነበሩ ማለት ነው። ሌላው አንድ ምሳሌ ልጨምራችሁና
ተርፈ ዘመን ወይም በሌለበት ጊዜ ደግሞ እንዴት እንደሚመጣ እነግራችኋለሁ። ያ ማለት አሁን የ2020ን እስኪ እናስላ ደግሞ አልፈን ማለት ነው። 2020 ገና ነን አይደለ? ስለዚህ በፎርሙላችን መሰረት ዓመተ ፍዳ 5500 ዘመን ሲደመር የስንት ነው? የ2020 ምን ዓመተ ምህረት እኩል ይሆናል ስንት ይመጣል? 7520 ይመጣል። 5720 ሲካፈል ለስንት ነው ያልነው? ለ532 ለ532 እስኪ እናካፍለው እዚህ ላይ እኩል ይሆናል 7520 ሲካፈል ለ532 እኩል ይሆናል ስንት ይመጣል? እኩል ይሆናል 14 ቀሪ አሁን 14ን ላጠፋት ነው ከስልኬ ላይ 14ን ብቻ ክሊክ አረጋ አጠፋና ዜሮ ጨምርባትና በስንት አባዛዋለሁ ቀሪውን ለማወቅ በ532 ሲባዛ በ532 እኩል ይሆናል ስንት ይመጣልኝ? 72 ይመጣል። 72 ይመጣልኝ። መጀመሪያው ፎርሙላችን ለስንት አካፍሉት ቀጥላችሁ ለ532 ካካፈልን በኋላ ቅድም ምን ብለናል? ቀጣይ ለ76 ማካፈል ነው። ነገር ግን 72 ለ76 መካፈል ይችላል ወይ ነው? አይችልም። ስለዚህ ለማን አካፍለዋለሁ? ለቀጣዩ ቁጥር ለ19 ማለት ነው። ሲካፈል ለ19 ስለዚህ 72 ሲካፈል ለ19 እኩል ይሆናል ስንት ይመጣል? 3 ቀሪ 7 8 እያለ ይሄዳል። 3ን ላጥፋና ዜሮን ላድርጋትና ላከፋፈል እንዲያመች ለፍጥነቱ ሲባዛ ያካፈልኩት ለ19 ስለሆነ በ19 ቀሪውን ማወቅ እችላለሁ። 15 ይመጣል ማለት ነው። ስለዚህ ሲካፈል ለዚህ ስንት መጣ? 3 ቀሪ ስንት ይመጣል ማለት ነው? 3 ቀሪ 15 ይመጣል ማለት ነው። 15 አሁን 15 መጣ። አሁን ከ15 ላይ ሲቀነስ ስንት አልኳችሁ? አንድ ማለት ነው። ሲቀነስ አንድ አሃደ ዕለት ለዘመን አንድ አትበል ለዘመን ወይም አንድ ስጠው በሚለው አዋጅ መሰረት እኩል ይሆናል ስንት ይሆናል? 14 ይሆናል ማለት ነው። የ2020 ምኑ ወንበሩ። ከዚህም በኋላ አበቅቴን መጥቅ እንዴት እናገኛለን ነው። አበቅቴን ለማግኘት በጥንተ አበቅቴ ሲባዛ በማን? በወንበር። ወንበር ሲባዛ በጥንተ አበቅቴ ማለት ነው። ስለዚህ ወንበር ስንት አምጥተናል? 14 ሲባዛ ጥንተ አበቅቴው ስንት ነው? 11 ስለዚህ ላባዛ እኩል ይሆናል 14 ሲባዛ በ11 እኩል ይሆናል 554 ይመጣል። ማን ነው? ይቅርታ 154 አሁን 154 ከስንት በለጠ? ከ30 ማለት ነው። ሲካፈል ለስንት? ለ30 ማለት ነው። ስለዚህ ሲካፈል ለ30 ለምን ከ30 ካልበለጠ ያንኑ ነው የምትወስዱት ማለት ነው። ስለዚህ ሲካፈል ለ30 እኩል ይሆናል 5 ቀሪ 5ን ላጥፋና ሲባዛ በስንት? በ30 ማለት ነው። ስለዚህ 5 ቀሪ እኩል ይሆናል 5 ቀሪ ስንት ይሆናል ማለት ነው? 4 ይሆናል ማለት ነው። ስለዚህ የ2020 ዓመተ ምህረት አበቅቴው ማን ነው ከተባለ ስንት ይመጣል? 4 ይመጣል ማለት ነው። መጥቀን እንዴት እናገኛለን? በጥንተ መቅጥ በ19 ማባዛት። ወንበሩ ስንት መጥቶል? 14 ሲባዛ በስንት ወይም ደግሞ አበቅቴውን ካገኛችሁ በቀላሉ እንዲያርጋችሁ መስራት ትችላላችሁ። ስለዚህ አበቅቴ ስንት ነው? 4 ስለዚህ 30 ሲቀነስ 4 እኩል ይሆናል ስንት ይመጣል? 16 ይቅርታ 26 ማለት ነው። 26 ይመጣል ማለት ነው። እንደዚህ እያደረጋችሁ የፈለጋችሁትን ዓመተ ምህረት መስራት ትችላላችሁ። አሁን የተለየ ነገር ነው ተርፈ ዘመን ወይም አበቅቴ። ይሄው እነዚህ ተርፈ ዘመን በፀሐይና በጨረቃ መካከል ያለ ልዩነት፣ በእነሱ ዑደት መካከል ያለ ልዩነት ነው። አሁን ተርፈ ዘመን ሳይኖርስ ነው። ይሄንን ነው ተርፈ ዘመን አበቅቴ የሚባል ባይኖርስ ዜሮ ሲሆንስ ነው። ጨረቃና ፀሐይ መስከረም አንድ ጉዟቸውን ሲጀምሩ ያለውን እናሰላለን። ምሳሌ አንድ እንውሰድ። መቼ ዓመተ ምህረት? ልብ በሉ እዚች ላይ በደንብ አድርጋችሁ እንድትከታተሉኝ እፈልጋለሁ። አሁን 19 ስንት 87 እስከ ማን? እስከ 2006 ዓመተ ምህረት ያለ ልዩነት አለ። አሁን በ1987 አበቅቴ ዜሮ ነው የነበረ። በ19 ዓመታቸው ፀሐይና ጨረቃ በተፈጠሩበት ሆት መስኮት ይገናኛሉ ብለናል። አሁን ልብ በሉ የ1987 እና የ2006ን እናሰላለን። አሁን ተርፈ ዘመን የሚባል የለም። በእነዚህ እናንጣ ዓመተ ፍዳ 5500 ዘመን አይደለ? 5500 ሲደመር ስንት
1987 እኩል ይሆናል ስንት ይመጣልኝ? 5500 ሲደመር ስንት 1987 እኩል ይሆናል 7487 መጣ። ሲካፈል ይሄን ለስንት አካፍሉት አልኳችሁ? ለ532 እኩል ይሆናል ሲካፈል ለ532 እኩል ይሆናል 14 ደርሶ አሁን ከ14 ቦታ ዜሮን አደርጋታለሁ ሲባዛ በ500 ቀሪውን ለማግኘት ማለት ነው። በ532 እኩል ይሆናል ስንት ይመጣል? 39 ይመጣል ማለት ነው። ያ ማለት 14 ቀሪ ስንት ይመጣልኝ? 39 ማለት ነው። አሁን 39 ለ76 አይካፈልም። ለማን ነው የምናካፍለው? ስለዚህ ለ76 ካልተካፈለው ወደ ታች ወዳለው ለማን? ለ19 ሲካፈል ለ19 ስለዚህ እኩል ይሆናል 39 ሲካፈል ለስንት? ለ19 እኩል ይሆናል ስንት ይመጣልኝ? ሁለት እኩል ይሆናል ሁለት ቀሪ እዚች ጋር ላይ ዜሮ ልጨምርባትና ሲባዛ በስንት? በ19 እኩል ይሆናል ስንት ይመጣል? አንድ ይመጣልኝ። አንድ አሁን በቅድሙ ፎርሙላ መሰረት አንድ ሲቀነስ አሃደ ዕለት ለዘመን ብለናል አይደለ? ስለዚህ አንዱን ለዘመን ስጥ በሚለው መሰረት ሲቀነስ አንድ ወንበር እኩል ይሆናል ስንት መጣ? ዜሮ። አሁን አበቅቴ ልናበዛ ነው። አበቅቴ ጥንት አበቅቴው ስንት ነው? 11 ነው። ጥንት አበቅቴው በጥንት አበቅቴ ነው የምናባዛ። 11 ሲባዛ በዜሮ እኩል ይሆናል ዜሮ። ጥንተ መጥቆ ስንት ነው? 19 19 ሲባዛ በዜሮ እኩል ይሆናል ዜሮ ማለት ነው። ስለዚህ በ1987 ዓመተ ምህረት ተርፈ ዘመን የሚባል የለም። አበቅቴው ዜሮ ነው የነበረ ማለት ነው። አሁን 1989 እዚች ላይ ልምጣላችሁና ልብ በሉ። አሁን በ1989 ፀሐይና ጨረቃ በተፈጠሩበት ሆት መስኮት መስከረም አንድ ቀን ጉዟቸውን ጀምረዋል። ከዚያም በኋላ መስከረም አንድ ቀን መቼ ነው ጉዟቸውን የጀመሩት ካላችሁኝ በ2006 ዓመተ ምህረት ነው። ከ19 ዓመት በኋላ በጣም ይገርማል። 1987 ሲደመር 19 እኩል ይሆናል 2006 ማለት ነው። ከ19 ዓመት በኋላ ነው። እስቲ የ2006ን እናስላ። በዚህን መካከል ያሉትን እናንተ መስራት ትችላላችሁ። 2006 5500 ዘመን ሲደመር ስንት? 2006 እኩል ይሆናል ስንት ይመጣለኝ? 5500 ሲደመር 2006 እኩል ይሆናል 7506 ይመጣል ማለት 7506 ሲካፈል ለስንት? ለ532 ሲካፈል ለ532 እኩል ይሆናል 14 ቀሪ። አሁን 14ን ላጥፋና ከስልኬ ላይ ዜሮን ላድርጋትና በ14 ፈንታ ሲባዛ በማን ባካፈልኩበት በ532 እኩል ይሆናል 58 ማለት ነው። ቀሪው 58.00048 ይላል። ነገር ግን ከ5 በታች ስለሆነ 58 ነው። ቀሪው 58 ነው ማለት ነው። የመቼ? የ2006 ዓመተ ምህረት ማለት ነው። ከዛም በኋላ 58 ለ76 ይካፈላል ወይ ነው? አይካፈልም። ወደ ቀጣዩ እንሄዳለን። ለስንት እናካፍለዋለን? ሲካፈል ለ19 ስለዚህ እኩል ይሆናል 58 መጣ። 58 ሲካፈል ለ19 እኩል ይሆናል ስንት ይመጣል? እኩል ይሆናል 3 ቀሪ። አሁን 3ን ላጥፋትና 0 ላርጋትና 3 ቀሪ ሲባዛ በስንት ላድርገው? ባካፈልኩበት በ19 ቁጥር ቀሪውን ለማግኘት ሲባዛ በ19 እኩል ይሆናል ስንት ይመጣል? አሁንም 0.99 ይላል። ቀሪው 1 ማለት ነው። ቀሪው 1 አሁን 1 ሲቀነስ 1 እኩል ይሆናል 0 ማለት ነው። አሁን አበቅቴን እናስላ። አበቅቴ ሲባዛ በጥንታ አበቅቴ፣ ወንበር ሲባዛ በጥንታ አበቅቴ ነው። ወንበርም 0 ነው ማለት ነው። ስለዚህ 11 ሲባዛ በ0 እኩል ይሆናል 0። አሁንም ሲባዛ 19 ሲባዛ በ0 እኩል ይሆናል 0። ስለዚህ በዚህ ዓመተ ምህረት ምንም ተርፈ ዘመን የለም ማለት ነውና ስለዚህ እንደዚህ እያደረጋችሁ መስራት ትችላላችሁ። ከዚህም በኋላ በ2006 ይሄ ከሆነ ከ2006 ሲደመር 19 ስለዚህ 9 እና 6 15 5ን ጽፌ አንድ አለኝ 2 ይሆናል 0 2 በ2025 ስንት ይሆናል? አበቅቴ 0 ይሆናል ማለት ነውና ስለዚህ አበቅቴን መጥቅን ወንበርን በዚህ መንገድ ማስላት ትችላላችሁና
በጣም ይገርማልኝ። በደንብ እያወረዳችሁ በደንብ አድርጋችሁ ተከታተሉት። የእውነት ባህር ሐሳብ በጣም ቀላልና ቀላል ነው። ከእናንተ የሚጠበቀው ፎከስ አድርጎ መከታተል ነውና ስለዚህ የጥንቷና የክብሯ መገለጫ የሆነችው ኢትዮጵያ ዛሬም ድረስ በራሷ የዘመን አቆጣጠር ዓለምን እያስደመመች ትገኛለች። የዛሬው ዝግጅታችን ይሄንን ይመስል ነበር። በቀጣይ በሌላ የስሌትና የጥበብ አምድ እስከምንገናኝ ድረስ ሰላም ለሀገራችን፣ ፍቅር ለህዝባችን ይሆን። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ ይሁኑ። አመሰግናለሁ። ኢትዮጵያዊነት ኩራትነት